ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ሰሞኑ እንግዲህ በጣም አነጋጋሪ የሆነ ጉዳይ በተለያዩ ሶሻል ሚዲያ ፕላትፎርሞች በጣም ብዙዎች ያነጋገረ ብዙዎችን ያስቆጣ የሞዴሊስት ቀነኒ አዱኛ አሟሟት ነው። ብዙዎቻችሁ ስለ እሷ አሟሟት ሰምታችኋልና ከፎቅ እንደወደቀች ነው እስካሁን እየተነገረ ያለውና ከአምስተኛ ፎቅ ወድቃ ነው የሞተችው የተባለው። ነገር ግን ፖሊስ ጉዳዩን ይዞ እያጣራ መሆኑን ነው። በዚህም ጉዳይን አስመልክቶ እንግዲህ ለተጠርጣሪ ያሰበው ፖሊስ ቁጥጥር ያዋለው የሷ ባለቤት የነበረ ወይም ደግሞ ፍቅረኛዋ አርቲስት አንዷለም ጎሳ ነው። አርቲስት አንዷለም ጎሳ ብዙዎቻችሁ ታውቃላችሁ። በኦሮምኛ ዘፈኑ እጅግ በጣም በቅርብ ጊዜ ደግሞ በጣም ታዋቂ የሆነ ሰውና እጅግ በጣም ኢትዮጵያ ውስጥ በጣም አሁን የታወቀ ሰውና እጅግ በጣም ባለ ወርቃማ ድምጽ የሚባል አርቲስት ነበርና ይሁን እንጂ በመሃላቸው ይሄ ነገር ተፈጠረ። ይሄ ነገር ሲፈጠር እንግዲህ አሁን እንደምታውቀው ቦሌ አራብሳ በሚገኘው መኖሪያ ቤቱ ሰንሻይን በሚባል አካባቢ የሱ ቤት ውስጥ እንደነበረች ነው እሷ አረፈች የተባለው ቀን ማለት ነው። እንግዲህ ወደ 10 ሰዓት አካባቢ ይሄ ነገር ከመፈጠሩ በፊት ይሄ የተፈጠረው ለዚህ 10 ሰዓት ወይም 9 ሰዓት አካባቢ ነው። ይሁን እንጂ ወደ ትላንትናው ከቀን 10 ሰዓት ጀምራ እስከ 1 ሰዓት ወንዴክስ ስቱዲዮ በመባል የልደት ፎቶን ለማክበር እዛ የልደት ፎቶዎችና ቪዲዮዎችን እየሰራች እየተነሳች እንደነበረ በዚያን ጊዜም ደግሞ አርቲስት አንዷለም ጎሳ ከሷ ጋር እንደነበረ ነው የምንነገረው። ነገር ግን ከሷ ጋር መሆኑ ምንም በፎቶም በቪዲዮም የወጣ ምንም ማስረጃ የለም። ከሷ ጋር ነበረ ይባላል እንጂ ይሁን እንጂ ሌሊት ላይ ይሄ ነገር ተፈጠረ፣ አረፈች ተባለ። ይሄ ማረፏ የተባለው እንግዲህ ሌሊት 9 ወይ 10 ሰዓት አካባቢ ከፎቅ እንደወደቀችና 1 ሰዓት አካባቢ ደግሞ ሬሳዋ ከዛ ተነስተው ወደ ያንተ ሆስፒታል ሀያት ያለው ያንተ ሆስፒታል እንደተወሰደ ነው። ይሄ ነገር በጣም አስገራሚና በጣም አጠራጣሪ የሆነ ጉዳይ ነው። ብዙ ሰዎች እንግዲህ ሲሉ ምንድነው እየተባለ ያለው እሷ ያረፈችው 9 ሰዓት ወይ 10 ሰዓት ነው። ሬሳዋ የተወሰደ ደግሞ 1 ሰዓት ነው። ለምንድነው ይሄን ያህል የቆየው? እንደዛ ከሆነ 1 ሰዓት ሬሳዋ ከተወሰደ 9 ሰዓት ወይ ደግሞ 10 ሰዓት ላይ ለቤት መቦታ ማን ያወቀው? እንደገና ደግሞ ከአምስተኛ ፎቅ የወደቀ ሰው እንግዲህ ቢሞት ባይሞትም አካላዊ ቁስል ይደርስበታል። ደሙ ይፈሳል፣ አካላቱ የሆነ እንትኑ ይሰበራል። እሷ ላይ ግን ይሄ ነገር ሞተች ተባለ እንጂ ምንም የደሙ መፍሰሱ የሆነችው ነገር በፎቶም በቪዲዮም የተገኘ ማስረጃ የለም። የደሙ መፍሰስ እንደዛም ደግሞ የአጥንት ስብራት የሆነ ነገር የተለያዩ ቁስሎች እንግዲህ ይደርሱበታል ወይ ደግሞ የተለያዩ ጉዳቶች ይደርሱበታል። ከአምስተኛ ፎቅ ወደቀ ሰው እንኳን ይቀርና ከአንደኛ ፎቅ ወደቀ ሰው እሷ ላይ ግን ይሄ ነገር አልደረሰም። ይሄ ነገር አሁን ወሬት ነው እያጠራጠረ ያለው ነገር ምንድነው? ብዙ ሰዎች እንግዲህ ምናልባት ከዚህ በፊት ተገላ ከፎቅ ምናልባት ከተወረወረች ሬሳ ነው። እንግዲህ ሬሳ ደግሞ ከተወረወረ ተገሎ ምንም አይደባም ምን አይለም። ሬሳ ምናልባት ኦሬዲ ከተገደለ ምንም ማድረግ ምናልባት እሷ ተገላ ተወርውራ ሊሆን ይችላል። ወይም ደግሞ ሳትወረወር ተገላም ከሌላ ቦታ አምጥቶ እዛ አስቀምጦ ከፎቅ ራሱ እንደወረወረች ሊያስመስሉ ይችላል የሚል ጥርጣሬ እጅግ በጣም እየተነሳ ነው። ፖሊስ እንግዲህ ይህን ጉዳይ ይዞ አሁን ምን እያደረገ ነው? የቀድሞ ፍቅረኛ ወይም ደግሞ የአርቲስት አንዷለም የቀድሞ ፍቅረኛውን ጠርቶ ስለሷ ጉዳይ ከሱ በፊት ከሷ ጋር ያለው ሪሌሽንሺፕ ወይም ደግሞ ግንኙነትን እያጣራ ነው። አንዷለም ጎሳ ምን አይነት ሰው እንደነበረ እየጠየቋት ነው። እንግዲህ ባገኘናቸው መረጃዎችም ከዚህ በፊት እሷ ጋር እንደነበረ ከሆነ የቀድሞ ፍቅረኛው የተናገረችው በጣም እንደሚጠጣና እንደሚቀጠቅጣት እንደዛም ደግሞ በጣም እንደሚቀና ነበር ያነሳችው። ከዚህ በፊትም የሞዴሊስት ቀነኒ አዱኛ ከማለፏ በፊት ይህን ነገር ለጓደኞቿ አሳውቃ እንደነበረ እንደሚቀጠቅጣት፣ እንደሚደበድባት፣ እንደሚቆጣትና እጅግ በጣም እንደሚቀና እንደገና ደግሞ እንደሚሰክር መስከሩ ምጥም አስገራሚ ነገር አይደለም። ምክንያቱም እሱ እንደምታውቀው አርቲስት ነው። የዕለት ዕለት ኑሮ ዘፍኖ መኖር ነው እና የተለያዩ ሽታ ቤቶች ላይ የተለያዩ ክለቦች ላይ ሄዶ ይዘፍናል። ሲዘፍን ደግሞ ያው እንደምታውቀው አንድ ሁለት ማለት አይቀርም ወይም ደግሞ ጠጣቱ አይቀርም። ሲጠጣ ደግሞ የሰው ልጅ እንግዲህ የሚጠጣው አልኮል ነው። አልኮል ደግሞ አኔለው ይሰክራል ትላል። ምናልባት ውስጡ መጥፎ ላይሆን ይችላል። እንግዲህ አልኮል ደግሞ ብዙ ጊዜ ትዳር የሚያፈርሰው ትልቅ ዋናው ባለ መጠጥ ነው። አልኮል መጠጥ ነው። ምናልባት በዚህ ምክንያት ተነሳስቶ ያ ነገር ሊያደርስባት ይችላል። ወይም ደግሞ የሆነ ነገር ተቆጥቷል እሷ ምናልባት ራሷን ጎድታ ሊሆን ይችላል የሚል በጣም ብዙ ጥርጣሬ እየተነሳ ነው። እንግዲህ የቀድሞ ፍቅረኛው እንደሰጠችው አሁንም እንደነገርኳችሁ ምንድነው ከዚህ በፊት እሷ ላይ በጣም የተለያዩ ጥቃቶች እንደሚያደርስ ነው። ከኔ በኋላም ቀይል ላይ ያን ነገር ያደርጋል ብላ ለፖሊስ ቃሏን ሰጥታለችና ነገሮች አሁን ጥርጣሬ ብዙ ሰዎች ወደ አርቲስት አንዷለም ጎሳ እያመሩ ነው ነገሮች ወይም ደግሞ የተለያዩ ጥርጣሬዎች ብዙ ሰዎችም ጥርጣሬያቸው ወደ
አንዱዓለም ጎሳ ወይም ደግሞ አርቲስት አንዱዓለም ጎሳ እያምረው ምናልባት እሱ ይሄንን ጥቃት እሷ ላይ ካደረሰ ነውና ራሷን የማጥፋት እድሉ በጣም ጠባብ እንደሆነና ብዙ ሰዎች ይሄንን ነገር ምናልባት የሆነ ነገር ያደጋት ይመስለናል የሚሉ በጣም ብዙ ሰዎች እየተገኙ ነውና የተለያዩ መረጃዎችን ደግሞ ወደ እሱ እያመለከቱ ነው። ከዚህ በፊት ግን እሷ በጣም ይሄንን በጣም አስቸጋሪ ሪሌሽንሺፕ ውስጥ እንዳለች ከጓደኛ ጋር በተለዋወጠችው ጽሁፍ ላይ እኔ በቪዲዮ ከዚህ በፊት በሰራው ቪዲዮ ላይ አሳይቻችሁ ነበርና ያ ቪዲዮ ላይ በጣም እንደከፋትና በጣም መኖሩ እንኳን አስጠልቶኛል ብላ ከጓደኛ ጋር እጅግ በጣም አዝና ያወራችው ነገር ነው። ቪዲዮውን ይሄው እዚህ ጋር ሙራቱ ደግሞ ማሳየት ይችላልውና አሁን ምናልባት ብዙ ሰዎች ከዚህ ተነሳስተው ምናልባት ራሷን ታጠፋቻለች አሉ። ነገር ግን ደግሞ ማታ የልደት ፎቶዋን እየተነሳች የነበረች ሴት እንዴት ባንድ ለሊት ተነስታ ሀሳቧን ቀይሯ ደግሞ ራሷን ለእንደዚህ አይነት ድርጊት ራሷን ትዳርጋለች። ከዳረገችም ደግሞ ከሷ ጀርባ እንደዚህ እንድታረግ ያረገ ይገፋፋ ምናልባት አርቲስቱ ቀጥታ ሊሆን ይችላል። ምናልባት አሁን ለምሳሌ እሱ አርቲስት ስለሆነ ምናልባት ድምጽ አለው፣ ብዙ ተወዳጅነት ስላለው፣ ብዙ አድናቂዎች አሉት። ይሄ ነገር ተሽፋፍነው ማለፍ የለበትም። ቀጥታ ያለው እውነታ እናውጣ የሚሉ ብዙ ሴቶች አሁን ተነስቶ ይሄንን ነገር እየተቃወሙና በጣም ጀስቲስ ፎር ቀን የሚል እኔ ራሱ በጣም በሶሻል ሚዲያ ላይ ያዩት ነው ሴቶቻችን። ምክንያቱ እሷ ላይ የደረሰው እኛ ላይ አለመድረሱ እንዴት እኛ እርግጠኛ መሆን እንችላለን? ስለዚህ ፍትህ ለእህታችን እያሉ ነው። ያገኘነው መረጃ ይሄንን ይመስላል። ለዚህ ቪዲዮ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ወዳችኋለሁ።